ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስለ ሪሲቨር ነው ወይም ሳተላይት ሪሲቨር ወይም ዲኮደር። ሳተላይት ሪሲቨር ወይም ዲኮደር ሶስት የታወቁ ቦርዶች አሉት። የመጀመሪያው ፓወር ሰፕላይ ቦርድ ይባላል። የሁለተኛው ሜን ቦርድ ነው። የሶስተኛው ደግሞ ዲስፕሌይ ቦርድ የሚባል አለ። ዛሬ የምናወራው ወይም ዛሬ የምንማማረው ስለ ፓወር ሰፕላይ ቦርድ ይሆናል ማለት ነው። ፓወር ሰፕላይ ቦርድ አብዛኛውን ጊዜ ወይም ሁሉም ሪሲቨሮች በሚባል ደረጃ የሚጠቀሙት የፓወር ሰፕላይ አይነት ኤስኤምፒኤስ ወይም ስዊች ሞድ ፓወር ሰፕላይ ይባላል። ስዊች ሞድ ፓወር ሰፕላይ ደግሞ ቾፐር ትራንስፎርመርን ይጠቀማል ማለት ነው። ስለዚህ ፓወር ሰፕላይ ነው የማሳያችሁ ማለት ነው። ይሄ ፓወር ሰፕላይ የጎልድ ስታር 7500 ኤችዲ ሪሲቨር ፓወር ሰፕላይ ነው። እንደ አጠቃላይ ጎልድ ስታር፣ ላይፍ ስታር፣ ሱፐር ስታር ሪሲቨሮች የሚጠቀሟቸው ፓወር ሰፕላዮች ተመሳሳይነት አላቸው ማለት ነው። ስለዚህ ፓወር ሰፕላይ ይሆናል ማለት ነው የምናወራው። እንደምናየው ይሄኛው የፓወር ኬብላችን እዚች ጋር ተሰካች ማለት ነው። ሌላኛው ደግሞ ኤሲ ፕሮቴክሽን የምንለው ደግሞ ላይክ እንደ ፊውዝ ይኖራል። ይህ ፊውዝ ልክ አንዳንድ ቦታ ላይ በዚች በግላስ ሆና ነው የምናገኛት ማለት ነው። አንዳንድ ቦታ ላይ ደግሞ በዚህ በሬጅስተር መልክ ሆኖ ይመጣል። ሬጅስተራችን የመጨረሻው ዲጂት ሲሊቨር ወይም ደግሞ ጎልድ ተከታታይ ሆኖ ከመጣ ልክ ፊውዝ የብል ሬጅስተር ነው ማለት ነው። ተበላሸ የምንለው መቼ ነው? የመልቲሜትራችንን ኮንቲኒቲ ምልክት ላይ አድርገን መልቲሜትራችንን በመልቲሜትሩ ፕሮብ የሬጅስተሩን ጫፍና ጫፍ ስንይዝ ላይክ እንደዚህ ድምጽ የሚሰጠን ከሆነ ይሰራል ማለት ነው። ኦፕን ከሆነ ግን ፊውዙ ተቃጥሏል ብለን እንድንል ያደርገናል ማለት ነው። ስለዚህ ኤሲ ኢንፑት እዚህ ጋር ይገባል። ኤሲ ፕሮቴክሽን ብለን የምናስበው ይህ ሬጅስተር ነው። ከኦቨር ከረንት ይከላከልልናል ማለት ነው። ልክ እንደ ፊውዝ ኦቨር ከረንት ሀፕን በሚያደርግበት ታይም ሬጅስተሩ ብሬክ ያደርግና ፓወር እንዳይገባ ይከላከላል ማለት ነው። ስለዚህ ይቺ ኤሲ ኢንፑት በስተጀርባ ስናያት ይቺ ፒን እና ይቺ ፒን ትሆናለች ማለት ነው። እነዚህ መስመሮች ስንከተላቸው የመጀመሪያው ላይን ፒኑ ይሄድና ስዊች ጋር ይገባል። በስዊች ከወጣ በኋላ ፊውዝ የብል ሬጅስተሯን ዘሎ ብሪጅ ዳዮዳችን ጋር ይገባል ማለት ነው። በብሪጅ ዳዮድ በኤሲ በኩል ይገባል። ሌላኛው ይቺኛዋ ፒን ደግሞ በሌላኛዋ ፒን ትገባለች ማለት ነው። ኤሲ በዚህ ከገባ በኋላ በስከዚህ በኩል ዲሲውን ይወጣል። ዲሲውን የወጣው ደግሞ ሜን ፊልተር ካፓሲተር ላይ ይጣራል ማለት ነው። ሜን ፊልተር ካፓሲተር ማለት ከብሪጅ ዳዮድ የወጣውን ዲሲ ቮልቴጅ በደንብ አድርጎ የሚያጣራልን ወይም ፊልተር የሚያደርግልን የካፓሲተር አይነት ነው። ማይክሮ ፋራድ እና ቮልቴጅ ሬቲንግ አለው እዚህ ላይ ቦዲው ላይ ይጻፍልናል ማለት ነው። ይሄ ለምሳሌ 10 ማይክሮ ፋራድ በ450 ቮልት ነው። ስለዚህ 450 ቮልት በ10 ማይክሮ ፋራድ ካፓሲተር ሜን ፊልተር ካፓሲተራችን ነው ማለት ነው። ከካፓሲተሩ የሚወጣው ዲሲ ቮልቴጅ በቀጥታ ፕላስ ፒኑን ስንከተለው ወደ ቾፐር ይገባል። ካፓሲተር ላይ ዲሲ ቮልቴጃችን ፊልተር ሆኖ ከወጣ በኋላ የመጀመሪያዋ ፒን ወይም የካፓሲተር ፕላሳችን ወደ ቾፐር ትገባና በቾፐር በሌላኛው እግሩ ይወጣና ወደ ፓወር አይሲ ወይም ፓወር ሞስፌት ይገባል ማለት ነው። ለምንድነው የሚገባው? ከካፓሲተሩ የነበረው ዲሲ ቮልቴጅ ኤሲ ሆኖ ወይም ፐልስ ሆኖ ወደ ቾፐር መግባት ስለሚጠበቅበት ነው ማለት ነው። ዘን ይቺ ፓወር አይሲያችን ዲሲውን ኤሲ ለማድረግ ቢያዚንግ ቮልቴጅ ወይ ቤዝ ቮልቴጅ ትፈልጋለች ማለት ነው። ቤዝ ቮልቴጃችን ደግሞ ለመጀመሪያ ጊዜ ከዚህ ከዳዮዳችን ይመጣና ሬጅስተሯን አልፎ አሁንም ድጋሚ ሬጅስተሯን ያልፍና ቀጥታ ብንከተለው ማን ላይ ነው የሚገባው ማለት ነው? ቪሲሲ ፒን ሆኖ አይሲያችን ላይ ይገባል ማለት ነው። ይሄ ግን ስታርታፕ ሬጅስተር እና እንደማስጀመሪያ ስለሆነ ኮንቲኒዩስሊ የሚሰራው ግን በዚች ፊልተር ካፓሲተር እና በስከዚህ በኩል በሚመጣው ዳዮድ ነው ማለት ነው። በዚች ዳዮድ ይቺኛዋ የቾፐር ፒን ኤሲ ቮልቴጅ እዚህ ጋር ጀነሬት ሲሆን እዚችኛዋ ፒን ላይም ፐልስ ጀነሬት ስለሚሆን ዳዮዳችን ኤሲ ቱ ዲሲ ቀይሮ ካፓሲተራችን ፊልተር አድርጋ በስከዚህ በኩል ስትመጣ የነበረችውን ቮልቴጅ ሪፕሌስ አድርጋ የምትሰራ ናት ማለት ነው። እንደ አጠቃላይ ፕራይመሪ ሳይድ ኦፍ ዘ ቦርድ የምንለው ይሄ ነው። ከዚህ ቦርድ ወደዚህ ያለው ፕራይመሪ ነው። ከዚህ ቦርድ ወደዚህ ያለው ሰከንደሪ ነው። ስለዚህ ብሪጅ ዳዮዳችን የሚገኘው ፕራይመሪ ሴክሽን ኦፍ ዘ ቦርድ ላይ ነው ማለት ነው። ሰከንደሪ ደግሞ ሰከንደሪ ዳዮድ እነዚህ ኤስኤምዲ ዳዮዶች ሰከንደሪ ዳዮድ ናቸው። ዋና ተግባራቸው ከቾፐር የሚወጣውን ኤሲ ቮልቴጅ ወደ ዲሲ ኤሲውን ወደ ዲሲ የሚቀይሩ ናቸው። እያንዳንዳቸው የራሳቸው የሆነ ፊልተር የሚያደርግ ካፓሲተር አላቸው። ፎር ኤግዛምፕል የዚች በስከዚህ በኩል የገባው ኤሲ ዲሲ ከሆነ በኋላ ዲሲ ፊልተር የሚሆንበት ካፓሲተር ይሄ ነው ማለት ነው። በስከዚህ በኩል የምትወጣውም እዚች ጋር ፊልተር ትሆናለች። በስከዚህ በኩል የምትወጣው እዚች ካፓሲተር ላይ ፊልተር ትሆናለች። እንደ አጠቃላይ እዚህ ቦርድ ላይ የሚወጡ ቮልቴጆች እዚህ ላይ ተጽፈውልናል። 5 ቮልት ግራውንድ፣ 20 ቮልት እና 15 ቮልት ይላል። ስለዚህ በዚህ ገመድ ኤሲ ቮልቴጅ ከማከፋፈያ በመስጠት እነዚህ ቮልቴጆች የሚወጡ ከሆነ ፓወር ሰፕላያችን ይሰራል ማለት ነው። እስኪ ስለዚህ ፓወር ሰጥተን ለመለካት እንሞክር።
እሺ ቮልቴጅ ለመለካት እንግዲህ ዲጂታል መልቲሜትር ወይም አናሎግ መልቲሜትር ሊሆን ይችላል። አሁን እየተጠቀምኩ ያለሁት ዲጂታል መልቲሜትር አውቶ ሬንጅ ነው። ስለዚህ የሚለካው ቮልቴጅ ዲሲ ቮልቴጅ ስለሆነ የመልቲሜትራችን ምልክት ዲሲ ላይ መሆን አለበት። መልቲሜትራችንን ዲሲ ላይ እናደርጋለን። በኬብላችንን መሰኪያ ላይ ወይም ማከፋፈያ ላይ ሰክተናል ማለት ነው። ስለዚህ የቦርዷን ፓወር ወይም ስዊች እናበራታለን። ስለዚህ አሁን 220 ቮልት ገብቷል ማለት ነው። ዲሲ ቮልቴጅ እዚህ ላይ ስለካ የሚመጣልኝ ከሆነ ፓወር ሰፕላዩ ይሰራል ማለት ነው። የማይመጣ ከሆነ ግን ፓወር ሰፕላዩ በትክክል ይሰራል ብለን ልንል አንችልም ማለት ነው። ኮመን ግራውንድ ይሄን መያዝ እንችላለን። ምክንያቱም በቡለን ስለታሰረ ቦዲው ጋር ኮመን ግራውንድ ይሄን መያዝ እንችላለን። ስለዚህ 5 በምትለዋ ትክክል ላይ ስለካ 5 ቮልት መምጣት አለበት። ስለዚህ በትክክል 5 እየመጣ ነው ማለት ነው። 15ን ስነካ 15 መምጣት አለበት። ይህ ባለ 20 ነው 19.3 እየመጣ ነው። 20 ነው ኦልሞስት አፕሮች ያደርጋል። ስለዚህ ትክክል ነው ማለት ነው። ባለ 15ቷን ደግሞ ስለካ እንደ 14.7 ወይም 14.8 አካባቢ መጥቷል። ስለዚህ በትክክል ፓወር ሰፕላይ እየወጣ ነው ማለት ነው። ልክ እንደዚህ ፓወር ሰፕላይ በማይወጣበት ጊዜ የምን ብልሽት ሊሆን ይችላል የሚለውን በኔክስት ቪዲዮ እንሰራላችሁ ይሆናል። ታንኪው